አሁን ይሄን ነገር በኤግዛምፕል ላሳያችሁ። አንድ ሰው ወደ 10 ደረጃ የሚያወጣ እቃ በግራውንድ ላይ ይዞ ከዛ የሆነ የሚሸከም ልጅ አመጣና እንካ ከኔ ጋር ይሄን እስከዚህ ውሰደው ብለው ከዛ ልጁ አውቋል እስከ 10ኛ ደረጃ እንደሚያወጣ። ስለዚህ እስከ 10ኛ ደረጃ ባለው ልጁ አይደክመውም። ምክንያቱም አእምሮው ምንድነው እስከ 10ኛ አምኗል። 10ኛው ደረጃ እስኪደርስ ድረስ አይደክመው። ሁለተኛ ወጥቶ ሶስተኛ፣ አራተኛ፣ አምስተኛ ወጥቶ አይደክመው። ማይንድ ሴቱ ያውቃል። ሳይነግር ግን ዝም ብሎ ይሄኛውን እስቲ አውጣልኝ አግዘኝ ብል በቃ ተሸክሞት ሄደ። አንደኛውን ወጥቶ አንደኛ አይደለም እንደ ይላል። ሁለተኛ ወጥቶ አይደለም እንደ ይላል። ሶስተኛ ወጥቶ አይደለም እንደ ይላል። አራተኛ ወጥቶ አይደለም እንደ ይላል። ከዛ ልጁ በቃ አያውቅም። ስለዚህ በጣም ይደክመዋል ማለት ነው። አሁን እናንተ ጥያቄን ከተረዳችሁ ሁሉንም ነገር አንደርስታንድ ካደረጋችሁ ወደ ጥያቄው ስትገቡ በቃ አይምሯችሁ ስቴብል ነው።